ሰላም ይሄ ቪዲዮ ለተማሪዎች ነው። ተማሪ ካልሆናችሁ ለተማሪ ታውቁት ሰው ሼር አድርጉላችሁ ማለት ነው። ምንድነው ይሄ የ$480 ቫልዩ በእኛ ወደ 72,000 ብር ቫልዩ ያለውን ነገር ላሳያችሁ ነው፣ እንዴት በነፃ እንደምታገኙ ማለት ነው። ከእናንተ የሚጠበቀው ተማሪ ቦን ብቻ። ፐርፕሌክሲቲ የምታውቁት ከሆነ ብዙ ጊዜ ተማሪዎች ሪሰርች ሲሰራ ምናምን ዘጎቱ ቢባል ወይም ብዙ ጊዜ የምንሄድበት ቱል ነው። ፕሮ አካውንት አላቸው። ፕሮ አካውንታቸውን በነፃ እየሰጡ ነው ለተማሪዎች፣ ተማሪ ከሆናችሁ ካሳያችሁ ማለት ነው። ከእናንተ የሚጠበቀው ለምሳሌ አዲስ አበባ ዩኒቨርሲቲ ተማሪ ከሆናችሁ eau.edu.it የሚል ኢሜል አላቸው አይደለ? የኢንስቲቱሽናል ኢሜል እሱ ያስፈልጋችኋል። ኦር ደግሞ ተማሪ መሆናችሁን ፕሩፍ ማድረግ ሌላ መንገድ አለ የምትሉ ከሆነ መሞከር ትችላላችሁ ሌሎቻችሁ። ሲቀጥል ደግሞ ካርድ ያስፈልጋችኋል። ካርድ ይፈልጋሉ። ባይቢት ካርድ ኦር ቢትቶፕ ካርድ ያስፈልጋል። ግን ምንም አይቆጥባችሁም። ጀስት ካርዱ ብቻ ግን ማስገባት ይኖርባችኋል ማለት ነው። ካደረጋችሁ ፐርፕሌክሲቲ ያገኛላችሁ ማለት ነው። ፐርፕሌክሲቲ የሚባለው ይሄ ነው። እዚህ ጋር እንደምታዩት ጀስት ለምሳሌ ሰርች ለማድረግ ሲፈለግ እንደምታያቸው ለምሳሌ ጋዛ ሲዝ ፋየር ምናምን በዚህ መንገድ ጀስት ያመጣላችኋል ማለት ነው። አሁን ፍሪ ነው። ሌሎች ለምሳሌ ስፔስን ብገባ ፕሮ አካውንት ኢሜል ያስፈልጓል። አንዳንዶች ደግሞ ፕሮ ይፈልጋሉ። ፕሮን ለማግኘት እንደምታደርጉት ኢሜል አለ ማለት ሊንክ አለ። ያን ሊንክ ኮመንት ላይ ያስቀምጥላችኋለሁ ወይም ደግሞ ቴሌግራም ላይ ኢትዮጵያ የሚባል ቻናል አለ። የኛ ቻናል AI ሀበሻ ብላችሁ ታገኙታላችሁ። ፒን አድርጌዋለሁ። ትንሽ ቆይታችሁ ካገኛችሁት ይህንን ፖስት ትፈልጉታላችሁ ማለት ነው። ፒን ያደርገዋለሁ። ፒን የተደረገው ላይ ሰዎች ሊንክ አለች፣ ሪፈራል ሊንክ ናት። እሷን ሊንክ ትነካላችሁ። ከዛ ይህ ሊንክ ኮዲድ ይወስዳችኋል። ሪዲም እንድታደርጉ ወር ደግሞ ፕሮ አካውንታችሁን ፕሮ እንድትወስዱ ይፈቅድላችኋል። ወር ደግሞ ወደዛ ፔጅ ወስዳችኋል ማለት ነው። ወደዛ ሪፈር የሚያደርጋችሁ እዚህ ገብታችሁ ኢሜላችሁ ታስገባላችሁ። እኔ ኦልሬዲ ስላደረኩኝ አሁን ማሳየት አልችልም፣ ግን ከዛ በኋላ ካርድ አስገቡ ይላችኋል። ካርድ ታስገቡና ወዲያው ፕሮ አካውንት ይሰጣችኋል። በጣም ቀላል ነው፣ ወዲያው ይሰጣችኋል ማለት ነው። አሁን ፕሮ ዳውን አካውንት ይሄ አካውንት ፕሮ አካውንት ነው። ፕሮ ሲሆን እንደምታዩት ስተዲ ሞድ አለው። ስቴፕ ባይ ስቴፕ ስተዲ ለማድረግ ኦር ደግሞ ሪሰርች አለ። ለምሳሌ ስተዲ የሚሆንበት ጊዜ ምን ይኖራል? ፕራክቲስ ማድረግ ትችላላችሁ። ካርዶችን ይሰጣችኋል። በካርድ ማጥናት ትችላላችሁ ምናምን ማለት ነው። ሲቀጥል ልክ እንደ ቅድሞ ሰርች ማድረግ ይቻላል። ዲስከቨርም አለው። ዲስከቨር ኢዝ ጀስት ላይክ ፎር ዩ ፔጅ ይኖረዋል። ልክ እንደ ዜና የምታዩበት አይነት ፔጅ እንደማለት ነው። ስፔስ አለው ራሱን የቻለ ኤዱኬሽን፣ ሪሰርች፣ ላይፍ ብዙ ነስትሮች የምታዩበት ማለት ነው። ለምሳሌ ሪሰርች ካያችሁ ፕሮ ስለሚሰጣችሁ ፕሮ ኢኔብልድ ስለሆናችሁ ዲፕ የሆነ ሪሰርች ለመስራት በየትኛውም ቶፒክ ይፈቅድላችኋል ማለት ነው። ለተማሪዎች በጣም አሪፍ ቱል ነው፣ እንዳያመልጣችሁ ማለት ነው። ምንድን ያደረግኩት እኔ እዚህ ጋር እንደምታዩት አንድ ማስታወቂያ አለ። ለምሳሌ ለርን ሞር ብለው ሪፈራል የሚባል ሲስተም አላቸው። ምንድነው እኔ የሰጠኋችሁ ሊንክ አለ አይደለ? እዛ አሁን ኮመንት ላይ ማስቀምጥላችሁ ኦር ቴሌግራም ቻናላችን ላይ ያስቀመጥኩላችሁ እሱ የእኔ ሪፈራል ሊንክ ነው። በዛ ስትገቡ ለእናንተ 1 ወር በነፃ ይሰጣችኋል። ለእኔም ለ1 ወር በነፃ ይሰጠኛል። ይሄ እስከ መች ነው የሚቻለው? እስከ 24 ወር ማለትም ለ2 ዓመት 24 ሰዎችን መጋበዝ አለባችሁ ማለት ነው። በ2 ዓመት ውስጥ 24 ሰው መጋበዝ በጣም ቀላል ነው የሚሆነው። ለጓደኞቻችሁ፣ ለትምህርት ቤት ጓደኞቻችሁ፣ ለክላስ ተማሪዎች፣ ለዶርሜታችሁ ማስመዝገብ ነው በቀላሉ። ሁሉም ዞሮ አዲስ አበባ ዩኒቨርሲቲ ተማሪዎች ከሆናችሁ ለምሳሌ እንደቅድም እንዳልኩት ዶርም ውስጥ የምታውቁት ሰው ይኖራል። ክላስ ውስጥ ብዙ ናችሁ። 2 ዓመት በረጅም ነው። በዚህ ሰዓት ውስጥ ቀስ ብላችሁ ለ22 ሰው ካስመዘገባችሁ ለ22ቱም አንዳንድ ወር 24ቱም አንዳንድ ወር 24 ወር 2 ዓመት በነፃ ታገኛላችሁ ማለት ነው። ባጭሩ 1 ወር $20 ነው። በአጠቃላይ ወደ 480 ወይም ወደ 72,000 ብር ቫልዩ ያለው ቫልዩ ነው። ቀላል ነገር አይደለም። በዛ መንገድ ታገኛላችሁ። ይህን ሪፈራል ስትጠቀሙ እኔ ለምሳሌ በነፃ ማገኘው ነገር ይኖራል ማለት ነው። በነፃ ለ1 ወር አገኛለሁ። እናንተም ለ1 ወር ታገኛላችሁ። ወደታች ከወረድኩ እዚህ ጋር እንደምታዩት አንድ ሰው እስካሁን ድረስ በእኔ ሪፈር አድርጎ ከ24ቱ አንድ አግኝቻለሁ። እናንተ ይህን ሪፈራል ኮድ ስትጠቀሙ ወደ 24 ወር ያድግልኛል። ከዚህ በኋላ ላለው 2 ዓመት ፕሮ አካውንት ይኖረኛል። እናንተም ደግሞ ቅድም እንዳልኳችሁ ኦር ደግሞ በአጭሩ /ሪፈራልስ ብላችሁ ገብታችሁ የራሳችሁን ሪፈራል ኮድ አግኝታችሁ በዚህ ሪፈራል ኮድ ኦር በዚህ ሪፈራል ሊንክ መሰረት ጓደኞቻችሁ መጋበዝ ነው የሚጠበቅባችሁ ማለት ነው ባጭሩ። ስለዚህ ክሊር ነው ብዬ አስባለሁ። ያልገባችሁ ነገር ካለ ቴሌግራም ቻናል ላይ ገብታችሁ ቴሌግራም ቻናል እዛው ፖስት ስር ኮመንት ማድረግ ትችላላችሁ። ማለትም ቴሌግራም ቻናላችን ውስጥ እዚህ ሊቭ ኮመንት የምትለው ገብታችሁ ኮመንት መስጠት ትችላላችሁ። ኦር ደግሞ እዛው ቲክቶክ ላይ ከሆነ የምታዩት፣ ዩቲዩብ ላይ ከሆነ የምታዩት ኮመንት መጠየቅና ድጋፍ ማግኘት ትችላላችሁ ማለት ነው ከኛ። ይህንን ይመስላል። እንዳያመልጣችሁ። ሜቢ ፖሊሲ ሊለውጡ ይችላሉ፣ ሊቀይሩ ይችላሉ። ስለዚህ ለበኋላ ማስቀመጥ ሳይሆን አሁኑኑ ማድረግ እንዳትረሱ ማለት ነው።